Here I come. Oh, here I come. Oh. የኤችአይቪ እኮ መድኃኒት ተገኘ ምናምን ብለን እያወራን የሆነ ጓደኛዬ ቢል ጥሩ ነው እፎይ ተገላገልን አሁን ያለ ሀሳብ ሁሉም ሰው ጤነኛ ሆኖ መኖር ይችላል አለ ጭንቅላቱ ሌላ ነገር አያስብ ይመጣል ይጠይቃል በበር ላይ ነው ቆይ ሲጀምር አይገባም መጀመሪያ በበር ላይ ነው ቆይ እንዲህ ያውላችሁ እግዚአብሔር ይመስገን በየአይነቱ አለ አዎ አለ ስንት አይነት ነው yes yeah በየአይነቱ አለ አዎ አለ ስንት አይነት ነው አታፈኒ ነው ጉረሽ ይሆናል ስንት አይነት ነው አምስት አይነት ምን አይነት ጎመን ድንች ክክ ምስር ሽሮ ከወራ አትጥቀሰው አረላሽ አረበና ትችት ያስጠላለሽ ባትቀል ምን አገሩ አትጥቀሰው ምን አቤት ስለምንድነው ሌላ አቤት ስለምንድነው እሺ ስንት ነው 35 አራ እኮ እንደናንተ ሳይኖሳሰሩ ደንበኛ ሲበዛላችሁ ማላችሁ ነገር ገፈፋ ነው የምትዙት ይላል አይ ኖሯል እዛ እንዴ ወላዳ ድንቹና ጎመን ሞቅ ሞቅ አድርገው ይላል ይበላል ሻይ ያዛል ሻይ አለ አለ አውስቲ ቅዳው ስኳሩን ሞቅ አድርገው ቅዳው ይላል እና ሻይ እንደ ከተማ ሰው ይኸውልህ ሻይ እዚህ ጋር ማለት እንዴ አጉድለ ነው በጣም ብዙ ጊዜ ከተማ ላይ እንደዚህ ጎድሎ አይተማ ሞላው ይላል ይሞላል ማለት ነው ይጠቀማል በማግስቱ ሄደ በልቶ ከፍሎ ሄደ በማግስቱ ሲመጣ ድጋሚ ነው በየአይነቱ የሚጠይቅ ድጋሚ ማለት ነው አሁን ስንት አይነት ዛሬ 4 ነው ትላለህ ማለት ነው ዛሬ 4 አይነት ነው ያለው ምኑ ነው የሌለው ድንቹ አይ ስንት ነው ያዋጋው ማለት ነው አይ ድንቹ ጎሎ 35 ዋናው ብሮቲኑ እኮ ድንቹ ላይ ነው ያለው አንደኛ ባሪያ ነው Haiki wota osa besikita dane haiki daramado na yikini azi wogana ebe sikini wana haisi dikadene ne si azi tumakone ga khase hageku haga woga tumakko osada tumakone awa woga tumakko ቨርጂኒቲን ያጣሁት ከዛ በፊት ነው ከአራተኛ ክፍል በፊት Somebody been smoking and drinking. Somebody been smoking. እንደዚህ ይቻላል Somebody been smoking and drinking. ዲቴል ለመግባት is just you know he's a liar a very bad liar እንዴት ያንተ ታላቅ የሆነ ሰው ነው no same age what the hell What the I think record ሰብሬዋለሁ ኢትዮጵያ እንትና Can you see that behavior? What is happening? Who is this? record ሰብሬዋለሁ ይላው so I don't like እንደዚህ አይነት ነገሮች ታወራ ወሬው አይደለም የሚገርመን ሰው ፊት ለዛው በጣም ብዙ ሰው የሚያው እንትን ላይ ድፍር ብለህ እንደዚህ አይነት ወሬ ማውራትህ ነው የሚገርመን ባይዘው ወሬው አይደለም ገባ እንዴት እንደዚህ አይነት ነገሮች የምታረገው እሺ ሁላችንም ማለት ነው we're acting like እቺ ህይወት ጥቅም እንዳለ Man, shut your bitch ass up, nigga. It's pretty difficult to put into words how disgusted I am, how depressed I am.
እኔ የምልህ አጎቴ ሽመልስ ገባ እንዴ? አጎቴ ሽመልስ ስላል አይደለ? ከሰኞ እስከ ዓርብ ንጹህ ሆነህ ትውልና ቅዳሜ ሲደርስ እንደዚህ ትለብሳለህ። አንተ የገራጅ ሙያ ላይ እንደዚህ አይባልም ወንድሜ። ምንድነው? እንደዚህ አይባልም። የት ነበርክ አንተ? ተልኬ ነበር። ማን የላከ? የቤት ሰራተኞች። ለአንተ ላይ አስረዳ እንዴ ደግሞ ድጋሚ። ይሄን የኔ ልብስ ለብሰህ ነው የምትሄደውና 48 ጎማ ፈታ ተብዬ ፊልድ ተልኬ ነበር። አትከራከረኝ እና በእኔ ልብስ ነው የምትፈታው ወይ? አትከራከረኝ። ሌላ አንዴ ለወጣ ስለሆነ ደሞዝ ትወስዳለህ። ሽሜ ቦስ ሰላም ነው? ሰላም ነው አለን። ምን እያደረገ ነው? ዛፍ እየፈታ ነው? አረ ሽሜ ና ደግሞ ዝኑ ሰድ ቀልዱን ትተህ እንዴ ምን እያደረገ አንተ? ልጅ ጎበዝ ልጅ ነው። ደሞዝ ይጨመርለታል። ደሞ የሥራ ሽሜ ይኸውልህ፣ ቆይ 2 ሳምንት አይተህ ነው የምንጨምረው። እንደዚህ አይነት ነገር እኮ የለም። 2 ሳምንት ነው። እሺ አንዴ ደሞዝ ትወስዳለህ። አንዴ ለወጣ ስለሆነ ይኸውልህ፣ የዛሬውን በጣም ስራ እየሰራ ስለሆነ ሰኞ ቢወስድ ነው የሚሻለው። የዛሬውን የቅዳሜውን ሰኞ ቢወስድ በጣም አሪፍ ነው። ችግር የለውም። እኔ ለልጅቷ ሰጥቻ አትወጣለሁ። እኔ ስለማልመጣ ሰኞም ሽሜ ይኸውልህ፣ እኔ ያለው እሺ። አይ አው ዛሬ ቦስ ችግር አለ። ሰኞ አሁን እየሰራ አይደለም? አይ እየሰራ አይደለም ነው። ጨረስክ? እኮ ውሰድ አልኩህ እኮ እኔ ምን አልኩኝ? ውሰድ አልኩህ እኮ እኔ ፕሮግራም አለብኝ እኮ ውሰድ እኮ። እሺ ስጠኛ። ምንድን ነው የምትፈ አንድ ቀን ቢሮ ገብተህ አንድ ቀን ይኸውልህ፣ አንድ ቀን ታገሰና ሰኞ ውሰድ። የቀን ውጪ ምን ያህል ነው ብዬ ገምታለሁ። ያስቃል። አዎ ሽቶንም ጨምሮ ነው ወይስ ኤቭሪቲንግ? ሽቶ ከተጨመረማ አለቀ። ያንዳንዱ የኢትዮጵያ ሕዝብ ፌንት ነው የሚሰራው። አይ ወጪ በጣም ብዙ ወጪ አለብኝ። ያው የዕለት ወጪ ሲባል ለቢዝነስ የምታወጪው ወጪ አለ። እኔ አሁን ዛሬ ጧት ወደ አዳማ ከመሄድ በፊት ቁርስ ለመብላት መኪናን እያሳጠብኩ ቪዲዮ ሰርቼ 3000 ብር ከ3 እስከ 5000 ብር ለተቸገረ ሰው ሰጥቻለሁ። እሱን የሚጨምር ከሆነ በቀን ብዙ ብር ነው የማወጣው። ይውጣ እኮ ከነሱ ጨምረ በቀን ወጪ ለሰው ከምትረዳው አንፃር ከምትበለው አንፃር መኪና ስታሳጥብ ጫማ ስታስጠርግ ነዳጅንም ጨምሮ ማለት ነው። የቀን ወጪ እሱ ነው የሚከተል። እኛ እኮ በወር ልንመታው ነው። አዎ በቀን ብዙ ጊዜ አላሰላም። እኔ የማደርገው ምንድነው በሳምንት 100,000 ብር መኪና ውስጥ አደርጋለሁ። የሳምንት ወጪ መኪና እንዳይዘረፍ እዛ ፍተሻ እንዳያደርጉ። አይዘረፍም፣ ችግር የለውም። አንደኛ ቡሌት ፕሩፍ ነው መኪናው፣ በጥይት ቢመታም እንትን ስለማይል ሴፍ የሆነ ቦታም ስለሚሄድ እኔ ናሁ እየሳቀ ነው። ክቡር ፕሬዝዳንታችን ከወዲሁ ቡሌት ፕሩፍ የለውምና ቡሌት ፕሩፍ ስለሆነ መጥቶ መሞከር ነው። አሁን የመንሱር መኪና ቡሌት ፕሩፍ አይደለም የሚል ሰው ካለ ይተኩስና በራሱ ጋራንቲ ይተኩስና ይሞክረው። ከዛ በኋላ ወጪውን የሚሸፍነው እሱ ነው። ካልተሰበረ ነው እንጂ መጫሩ አይቀርማ፣ ግን አይገባም ወደ ውስጥ። ስለዚህ ትንሽ ጭረት ስለሚኖረው የዛን ጭረት ዋጋ መክፈል የሚችል ሰው ካለ መጥቶ ማየት ይችላልና በወር ነው ወጪ የማወጣው። ኦልሞስት ከ400 እስከ 500,000 ብር ወጪ አለብኝ በወር። እንዲህ ምራቅ የለም ምንድነው ያጥኩት? እስኪ ቪዲዮ ያው እሺ፣ ሰው ሲመረቅ ኮንግራቹሌሽን እንላለን። ሰው ሲሞት ምን እንላለን? ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ። ማነው? ሄሎ እንዴት ነው? አለን ሰላም። የኔ ወድ የኔ ቆንጆ እንዴት ነው? አማን ነው አለን። በጣም ደህና ነን። አንቺ ደህና ነሽ? በጣም አልመቻች እያለ ብታይ በቃ እንደው አንዳንድ ጊዜ አማቴም ልጅ እንደው በቃ አለቅ ትለኛለች። ሙጫ ሆና በቃ እንደው ሙጫ እየሆነች በጣም አለቅ እያለችኝ የእሷ ነገር እንጃ እንደው ማለት ሌሊት ቀርቶ ቀን የምንሰራበት ጉዳይ አለ። አንዳንድ ጊዜ በቃ በጣም ትዝታው እንትን ሲል ቀን እንትን ሌሊት አልበቃ እያለን ቀን ማለት ነው። አዎ ግን እንደው በጣም መሆን የሌለበት ነገር ነው። ያው አንዳንድ ጊዜ ደግሞ ያው መቼም ትዕግስትና ጊዜ መኖር ስላለበት ነው ጊዜ ስለሚያጥረኝ እንጂ መቼም አንቺን የምረሳበትና የምችልበት አንጀት የለኝም። አውድ አውቃለሁ የኔ ወድ የኔ ቆንጆ በጣም ደህና ሆኝልኝ። ግን ምክንያቱም አሁን ምንድነው የሚያስፈልግሽ ነገር? አዎ ባለፈ ነግረሽኛል። ቢያንስ የ2 ወር ኪራይ ይዘጋለሁ። መሬት ካርታ ላይም እንዲያውም መሬት ካርታ ላይ ሁሉ አውልሻለሁ የሚለውም ትክክለኛ ብያለሁ። መሬት ካርታ ላይ ያው አውልሻለሁ በቃ ባለው ነገር ምናምን የሚለውን ሁሉ ነው
ትክክል ለዛው ተግባር እንኳን መሬት ካርታ ላይ ቀርቶ ገናኛውን ወዴት እንገባለን? ወደ ፊርማ ጠላትሽ ረሳ ምንም አረሳሽም መቼም ካልሞትኩ በቃ መረሳሽ ጉዳይ እንኳን የሚኖር አይመስለኝም። በጣም እስከዚያው ድረስ እንደው እንዴት ልሆን አሁን በቃ አልቻልኩትም። በዛም ከምንም በላይ ነው እኔ በቃ አሁንም ያለሽ መስሎኝ በቃ ልክ አልጋው ላይ ሁሉ ሰዋኝ ነው ማድረው። አንዳንድ ጊዜ አልጋው ላይ ሰዋኝ ስዳብስ ያው አንዳንድ ጊዜ በቃ እውነት ልበልሽ ሰዋኝ ነው ማድረው። በቃ በጣም ከምንም በላይ በቃ ታዲያ ይሄንን አሁን ለእንቅልፍ መኝታ ለሁናቴ ሰላምታ አለ ለእንቅልፍ መኝታ ለፍቅር ሁኔታ ይባላል። አሁን ይህን ታዲያ እንዴት አድርገን አሳልፈንስ ነው መሆን የምንችለው? ስና እንደው ናፍቆታችንስ የምናስወጣው እንደው በጣም እኮ ነው ከምንም በላይ እንደው እኔ ባላይሽ ወይንም ባላገኝሽ ቢሆን የሚለውን በጣም እንደው ከምንም በላይ በቃ እኔ እንጃ አንቺን አገኘው ማለት ተመድኃኒዓለም ተገናኘው ማለት ነው። በቃ የኔ ውድ የኔ ቆንጆ አሁን የወር ኪራይ ደርሶብሻል ይከፈል ወይ ምንድነው? ምን ያስፈልጋል? ምንድነው አሁን እንደው የሚያስፈልገው ነገር አሁን ይሄንን ትነግሪኛለሽ እንደው ምንም ሳትጠራጠሪ። በስመ አብ አንቺ ማስተኝተሽዋል ይጨራሽ 2 ወር። አዎ እውነት ነው ችግሩ ልክ ነሽ ይታወቃል። ይሄ መቼም በትም በገየገጠኑ ሆነ በየሁናቴው ትክክለኛ ይታወቃል። ሊያውም ቀላል ነው። ወደ 3 ወር እንኳን ያልገባ ሳይገባ ተወዲሁን ሞክረዋልን እኛ 3 ወር ሳይገባ ይከራል ተወዲሁን ሞክረዋልን ችግር የለም። አወድ እንደኔ እንደው ኋላ አንደኛውስ መደጋገፍና አንደኛው ሁናቴ እኮ ይሄ ነው። ህይወቴ ነሽ ህይወትሽ ነኝ ለምን ተብሎ ነው ኋላ ለዚህ ታልሆነ ሰው ለመቼም አይሆንም። አዎ አሁን ምን ገብስ ነው የሚሆንሽ? ጤፍ ማንኛው ነው ደግሞ ለቀለብ የሚሆንሽ ነገር? ጤፍ አዎ ለስለስ የሚለው በቃ በጣም እንዲያውም እንዲህ መሰለሽ ጤፉ ራሱ ያካሄዳል እኮ በጣም። አዎ እኔ ዛሬ ወደ ገጠር ላይ ነኝ። ያው ሰሞኑ ከተማ ነበርኩኝ። ያው ወደ አንቺ ጋር አልመጣሁም ጊዜ አጥቼ በጣም አሁን ገጠር ላይ ነኝ። ሰሞኑን እመጣለሁ ቢያንስ ወይ ነገ ቅዳሜ አሁን ዛሬ ቅዳሜ ነው ተይው ለሳምንቱም ልመጣ እችላለሁ። ባልመጣም በሰሞን ብቅ ልል እችላለሁ። ደህና ሆኝልን። በጣም እናመሰግናለን። እንደዛው እንደ ፍቅራችን እንደ ልማዳችን እግዚአብሔር ፍቃዱ ሆኖ ለዚያው ይቅጠመን። በጣም ነው እንዲያው ሁሉም ወገን ዘመድ እንዲያው እንዴት ናቸው አሁን ሁሉም ዘር ማንዘር ምናምን ሁሉም ደህና። አንቺም ተታችስ ተራስኬ እንዲያው ተግርጌስ ተራስኬ ድረስ ደህና ነሽ? አቤት ምንም ያመመሽ ነገር የለም? እኔም ደህና ነኝ። ያው አንዳንድ ጊዜ ቆም ይልብኛል። ያው ትዕግስቱን ጨርስ አደርግና ያው በረድ እንዲል አደርገዋለሁ። አዎ እንዴ ታዲያ ቆሞስ የት ሊያርፍ? በባዶ ቤት መቆም ምንም ስለማይሆን ነው። ለዚያ ነው። በጣም አመሰግናለሁ። አንቺ በቃ እንጀራ ይወጣልሽ ነው እና ያው በእርግጥ መቆም ያለበት ሁናቴ ያው ሲያይ ስለሆነ ፊት ለፊት ታየውማ በቃ ቀጥ ብሎ ነው ራሱ እንትን የሚለው። እንደዚያ ነው መሆን ያለበት። እና በጣም ነው በቃ እንዲህ ስታናግሪ ሳቅሳቅ ይለኛል። ለምን እንደሆነ አላውቅም። በቃ እኔ እንጃ ተገናኝቼሽማ እንዴት ልሆን ነው እንኳን ታሁኑ ሳቅሳቅ ያለኝ። አብረን ተኝተንማ እንጃ በዚያው ደስታው ባልገደለኝ ብለሽ ነው ጸሎት የምታደርግልኝ። አዎድ እና በጣም እናመሰግናለን። በዚሁ እግዚአብሔር ለዓይነ ሥጋ ያብቃን፣ በጣም ለፍቅር ያብቃን። በጣም በዚሁ እንጨርሳለን። በዚህ ላይ የምጨምሪበት ታለ አንድ ጊዜ ሞክር እስኪ። በጣም ነው የምወድሽ በጣም ከምንም በላይ እንደኔ መሬት ካርታ ላይ ምላውልሽ አልኩ ሁሉን ነገር ብያለሁ። ስንቱን እኔ በቃ ላንቺ ማልሆነው ነገር የለም። እስቲ አንቺ እንዲያው በዚህ ላይ ደግሞ አንድ ቃላት እንዲያው በቃ አንተ ይሄን ያህል ዘርዝረሃል፣ ይሄን ያህል ተናግረሃል። ደግሞ እኔም አንድ ትረከው አለብኝ 2 ቃላት እጥላለሁ። በዚህ ላይ አስተያየት አለኝ የምትዩ ካለ በዚሁ ሳንዘጋው በፊት ስልኩን በዚሁ አስተያየት አለኝ የምትዩ ካለ 1-2 ቃላቶች በቃ አብሮ ህይወታችንን ያው ተጌታ ሲመጣ ብቻ ነው የምንለያየው።
አረሳም አደራ። ያው የ2 ወር ኪራይ ነው። 3ኛው ወር ሳይገባ እንዘጋለን። በጣም መልካም ጉዞ፣ መልካም ሁናቴ፣ መልካም አዳሪ ያድርግልን። በእኔ ግርግል ሌላ ሰው ተመሳስሎ ግን በር ክፈች አንኳኩ ምናምን ቢል የማይሳካ ነገር ነው። አዎ ዝም ብሎ አሁን አንዳንድ ተመሳሳይ ይኖራል። ላፍቅር ወይንም እኔ ልግባ ምናምን የሚባል ነገር በቃ በአካል ስታይ ብቻ ነው ሰውን ማመን የምትችይው። በአካል ታላገኘሽው ማመን አይቻልም። እሺ እኔ ውድ እኔ ቆንጆ ደህና ደሪ። በቃ በዚያው ልክ አሁን ስላነጋገርሽ ብቻ አብረን የተኛንም ነው የመሰለኝ በርግጥ። እሺ እኔ ውድ እኔ ቆንጆ ደህና ደሪ ቻው። እሺ እኔም እወድሻለሁ። በቃ አልቻልኩም፣ እንደወርቅልሽ ነው ወደ መሬት። እሺ